ሰላም ናት ነኝ። ካልኩሌተር ከባዶ እንስራ የሚለውን የመጀመሪያውን ክፍል which is part 0 በዚህ ቪዲዮ እንጀምራለን። በዚህ ቪዲዮ የምናየው ኤሌክትሪሲቲ ምን እንደሆነ፣ ሰርኪት ምን እንደሆነ እና ኦምስ ላ ምን እንደሆነ አይተን ቪዲዮን እንጨርሳለን። እሱን ከመጀመራችን በፊት የመጀመሪያውን ነገር ማወቅ ሁሉም በጣም ፈንዳመንታል ከሆነው ነገር እንጀምራለን። እሱም አምፖል በማብራት ናው። አምፖል ለማብራት ምን ያስፈልገናል? ሶርስ ያስፈልገናል፣ ወይ ባትሪ ወይም ደግሞ እንደዚህ ሶኬቶች ያስፈልጉናል። እኛውም በባትሪ የሚጠቀመው ባትሪ፣ አምፖል እና ገመድ። እኔ ኦልሬዲ እዚህ ጋር አዘጋጅቻለሁ። ኦልሬዲ ባትሪ በፖዚቲቭ ኤንድ፣ ከዛ ኔጌቲቭ ኤንድ በዚህ ጋር ደግሞ ሌላ አንድ አዘጋጅቻለሁ። ገመድ፣ ከዛ ኤልኢዲ አለ ለአምፖል፣ እንደ አምፖል እንጠቀምበታለን። ሲሆን እሱን እናብረውና እንይዝ። ዝም ማቆም ስለዚች ጋር ሰኳለን ለማቆም። በኋላ ላይ ሁሉንም እንደዚህ አንሰራም። ብሬድ ቦርድ ተጠቅመን ነው ሁሉንም ነገሮች የምንሰራው። ብሬድ ቦርድ አክቹዋሊ ምን እንደሆነ ራሱ በኋላ ላይ እናያለን። አሁን እቺን ዝም ብለን እናብራና መጀመሪያ ፐርፌክት። ስናገናኘው ይበራል፣ ስንለቀው ይጠፋል። ፐርፌክት ናው። አሁን ኤሌክትሪሲቲ ምንድን ነው ብንባል፣ ኤሌክትሪሲቲ ከሶርስ ይመጣል፣ ከዛ በገመድ ይሄድና አምፖል ያበራል እንላለን። እና እሱ ብዙም አይዲያ አይሰጠንም። ምንድን ነው አሁን ከባትሪው የሚወጣው? ምንድን ነው በገመዱ ላይ የሚሄደው? እዚህ ጋርስ እንዴት ነው የሚበራው የሚለውን አሁን እናያለን። እሱን ለማየት ምንድን ነው የሚያስፈልገን? መጀመሪያ ይሄንን ማየት አለብን። ገመዱ ላይ እንዲህ አሁን ከባትሪው ወደ አምፖል ሲሄድ ብናየው፣ ማይክሮስኮፕ ቢኖረን፣ በጣም የሰለጠነ ማይክሮስኮፕ ቢኖረን እና ዙም አድርገን እዚች ገመዱ ላይ ብናይ፣ ይሄ ገመድ ለምሳሌ በካፐር ነው የተሰራው እንበል እና እሱን በጣም ዙም ብናደርግ ምን እናያለን? እና እሱን ዙም ብናደርግ ምን እናያለን? ይሄ ነው ገመዱ ብንል በጣም ዙም አድርገን ብናይ አተሞች እናያለን። ሁሉም ነገሮች በአተም ነው የተሰሩት ሲባል ሰምተናል። ስለዚህ ገመዱም አሁን ያየነው ገመድም በአተም ነው የሚኖረው እንላለን። ስለዚህ ይሄኛውን ሪፕሬዘንት የሚያደርገው ምንድን ነው? ገመዱን ነው ማለት ነው። ገመዱን እዚህ ጋር ያየነውን ገመድ ይሄንን ማለት ነው። ይህቺ ብረቷን ይሄንን ነው የሚያሳየው፣ ብረቱን ማለት ነው። ስለዚህ ይሄን እንደዚህ እናደርጋለን። ስለዚህ አተሞች እናያለን። እነዚህ አተሞች ምንድን ናቸው? ካፐር አተሞች ናቸው። አሁን አንደኛውን አተም ወስደን ዙም ብናደርገው ምን እናያለን? እንደዚህ መካከሉ ላይ እንደዚህ የሆኑ ብዙ ነገሮች እናያለን። መካከሉ እንደዚህ፣ እነሱ ምን ናቸው የሚባሉት? ፕሮቶንስ በፒ እናደርጋቸዋለን እና ኒውትሮንስ። እነዚህ ፕሮቶንስ እና ኒውትሮንስ በካፐር አተም ሲሆን፣ ፕሮቶኖች ስንት አሉ እዚህ ጋር ብንል 29 አሉ። 29 ፕሮቶን፣ ኒውትሮኖች ደግሞ 34 አሉ። በእንደዚህ በጣም ኮንሰንትሬት በጣም አንድ ላይ ሆኖ መካከሉ ላይ እንደዛ ነው። ከዛ በሱ ጋር እነሱን ደግሞ የሚከቧቸው ኤሌክትሮኖች አሉ። ኤሌክትሮን የሚባሉ የመጀመሪያው ላይ እነሱ ኤሌክትሮኖች የሚቀመጡት በኤነርጂ ሌቨል አላቸው። የመጀመሪያ ኤነርጂ ሌቨል ላይ 2 ኤሌክትሮኖች ነው የሚቀመጡት። ከዛ የሚቀጥለው ላይ
8 ይቀመጣሉ። ከዛ የሚቀጥለው ላይ 18 እያሉ የመጨረሻው ላይ ነው እኛውን ፎከስ የምናደርገው። የመጨረሻው ላይ አንድ ኤሌክትሮን ይኖራል። የመጨረሻው ላይ አንድ ኤሌክትሮን ይኖራል። በአጠቃላይ ስንት ኤሌክትሮኖች ነው የሚኖሩት? 29 ኤሌክትሮኖች ይኖራሉ። 29 ፕሮቶን፣ ኒውትሮኖች ደግሞ 34 ይሆናሉ። የካፐር አይተም የገመዱን ማለት ነው። አንዷን መጀመሪያ ዙም ስናደርግ እንደዚህ ነው የምናየው፣ ብዙ ካፐር አተሞች። ከዛ አንዱን ደግሞ አውጥተን በጣም ዙም አድርገን ስናየው ደግሞ እንደዚህ ነው የሚመስለው። ከዚህ የሚቀጥለውን ደግሞ ስለ ኤሌክትሪሲቲ ለማወቅ የሚያስፈልገኝ ምንድን ነው? አንድ ነገር እነዚህ ሶስቱን ነገሮች ማየት ያስፈልገናል። እነዚህ ኤሌክትሮን ሲሳቡ ዩዥሊ እንደዚህ ነው። ኤሌክትሮን እዚህ ጋር ማይነስ ይደረግባቸዋል። ፕሮቶን እዚህ ጋር ፕላስ፣ ኒውትሮን ከዛ ዩዥሊ ዜሮ። እነዚህ ምንድን ናቸው? እነዚህ ቻርጅ ይባላሉ። ምንም አይነት ፓርቲክሎች እንደ ኒውትሮን፣ ፕሮቶን እንደ ኒውትሮን ቻርጅ አላቸው። ቻርጅ ምንድን ነው? ቻርጅ ማለት አንድ ቻርጅ ፓርቲክል ሌላውን ቻርጅ ፓርቲክል ኤፌክት አለው። ኤፌክት ማለት የሆነ ነገር ያደርገዋል። ለምሳሌ ይሄኛውን ፕሮቶን ነው ብንል፣ ይሄኛው ኤሌክትሮን ነው ብንል፣ ሁለቱ ዲፍረንት ቻርጅ ነው ያላቸው። ይሄኛው ኔጌቲቭ ነው፣ ይሄኛው ፖዚቲቭ ቻርጅ ነው ያለው እንበል እና ያላቸው እንደዚህ ሲሆኑ ኤፌክታቸው ምንድን ነው? ይቀራረባሉ፣ ይሳሳባሉ። ልክ እንደ ማግኔት ማለት ነው። ማግኔት ኦፖዚት የሆኑ ማግኔቶች ስናደርግ እንደሚሳሳቡ እና ሴም ቻርጅ ከሆኑ ለምሳሌ ይሄኛውና ይሄኛውን ሁለቱም ፕሮቶን ነው ብንል እና ወደ ብናጠጋጋቸው ምን ይሆናሉ? ይገፋፋሉ። ስለዚህ ሴም ቻርጅ ከሆኑ ይገፋፋሉ። ኦፖዚት የተቃራኒ ቻርጅ ካላቸው ደግሞ ይሳሳባሉ። ኒውትሮንስ ደግሞ ምንም ቻርጅ የላቸውም። ለምሳሌ ዝም ብለን ይሄ ኒውትሮን ነው ብንል ይሄኛውን ቻርጅ እዚህ ጋር ፖዚቲቭ ጋር ወስደን ኒውትሮን ፓርቲክል እዚህ ጋር ብናደርግ ምንም ነገር አይገፋውም፣ አይሰቡም። ይሄኛውንም ፕሮቶን ብናደርግ አይገፋውም፣ አይሰቡም። ስለዚህ ኖ ቻርጅ ኤፌክት የላቸው። አንድ እሱ ነው ቻርጅ። ቻርጅ ፓርቲክሎች አሁን ለምሳሌ ፕሮቶን፣ ይሄኛው ፕሮቶን ነው እያልን ያለው። ይሄኛው ፕሮቶን ሌላ አንድ ፕሮቶን መጥቶ እዚህ ጋር ብናደርገው ፕሮቶን የሚገፋው ወደዚህ ነው። እዚህ ጋር ደግሞ ብናደርገው ፕሮቶን የሚገፋው ወደዚህ ነው። እዚህ ጋር ደግሞ ብናደርገው ወደዛ። እዚህ ጋር የሆነውን ወደዚህ አይገፋውም። እዚህ ጋር የሆነውን ወይ ወደዚህ አይገፋውም። ወደ ልክ መብራት ሲበራ እንዴት ነው ሁሉም በየአቅጣጫው ቀጥ ብሎ ይሄዳል። እሱ ይሄኛውም እንደዛ ነው። እዚህ ጋር ካለ ይሄኛውን የሚገፋው ወደዚህ ነው ካለ። ስለዚህ እዚህ ጋር አሁን ፖዚቲቭ ፓርቲክሉን እዚህ ጋር ብንጽፍ ይሄ ፓርቲክሉ ቢሆን እዚህ ጋር አንድ ቻርጅ ፖዚቲቭ ቻርጅ ፓርቲክል እዚህ ጋር ብናስቀምጥ ወዴት የሚገፋው? ወደዚህ ይገፋዋል። እዚህ ጋር ደግሞ አንድ ቻርጅ ፓርቲክል ብናስቀምጥ ወደዚህ ይገፋዋል። እዚህ ጋርም አንድ ብናስቀምጥለት ቻርጅ ፓርቲክል እሱን ወደዚህ ይገፋዋል። እና ይሄኛውም እንደዚህ ሴም እና እዚህ ጋር ብናደርግም ደግሞ ወደ ላይ። ይሄ ምንድን ነው የሚባለው? እንደዚህ ኤፌክቶች የሚያደርገው ኤሌክትሪክ ፊልድ ይባላል። ኤሌክትሪክ ፊልድ። ስለዚህ ምንም እንደዚህ የቻርጅ ፓርቲክሎች ኤሌክትሮን፣ ፕሮቶን ኤሌክትሪክ ፊልድ ክሬት ያደርጋሉ። እንደዚህ የሚገፉት ማለት ነው። ይሄ ፊልድ ነው። ኤሌክትሪክ ፊልድ ምንድን ነው? ቤዚክሊ ኤሌክትሪክ ፊልድ በኢ አድርገን ብንጽፈው የሆነ አይነት ፎርስ አንድ የሆነ አይነት ፎርስ በአንድ ቻርጅ ፓርቲክል ላይ የሚያደርጉት ኤፌክት ነው። እሱ ምንድን ነው?
እዚህ ጋር የሆነን ፓርቲክል በየሆነ ኃይል ወይ ፎርስ ፑሽ ያደርጉታል ማለት ነው። አንድ ቻርጅ ፓርቲክልን እዚህ ጋር የሚሆነን በሆነ አይነት ፎርስ ፑሽ ያደርጉታል እና ፎርሱ ማግኒቲዩድም አለው ዳይሬክሽንም አለው። ማግኒቲዩድ ምንድነው? ወደዚህ ወደ የቀረቡ ወደ ቻርጅ ፓርቲክል የቀረቡ ከሆነ በኃይለኛው ኃይል ፑሽ ያደርጋቸዋል። የራቁ ከሆነ ደግሞ በተወሰነ ኃይል ፑሽ ያደርጋቸዋል። ለምሳሌ እዚህ ጋር እንበልና በ10 ኒውተን ፎርስ እዚህ ጋር ፑሽ የሚያደርገው ከሆነ ራቅ ብሎ ደግሞ ከሆነ እዚህ ጋር ወይ በ3 ኒውተን ፎርስ አፕላይ ሊያደርግበት ይችላል ማለት ነው። እንደዚህ ጋር አንድ ቻርጅ ፓርቲክል ብናደርግ ይሄ ምንድነው የሚባለው? ኤሌክትሪክ ፊልድ። ስለዚህ ቻርጅ ፓርቲክሎች ኤሌክትሪክ ፊልድ ያላቸው ፓርቲክሎች ለምሳሌ እንበልና ሁለት ፕሮቶን ፓርቲክሎችን አንድ ሳጥን ውስጥ ብናደርጋቸው እነዚህ ምን ያህል ኤፌክት ይኖራቸዋል? ኦልሞስት ደብል ኤፌክት ይኖራቸዋል። የዚህኛው አንድ ፕሮቶን ፓርቲክል እዚህ ጋር ብናደርግ ይሄ የሚገፋው እዚህ ጋር በተወሰነ ዲስታንስ ውስጥ እንበል እዚህ ጋር በ10 ኒውተን ከሆነ የሚገፋው እዚህ ጋር ደግሞ እዚህ ጋር አንድ ፓርቲክል ሴም ሎኬሽን አንድ አይነት ቦታ ላይ ብናደርግ አንድ ቴስት ፓርቲክል እሱን የሚገፋውን ደብል አማውንት ይሆናል። ለምን? ሁለቱን አዳፕ ያደርጋሉ፣ አንድ ላይ ሆነው ይጨምራሉ ኃይሉን። ስለዚህ እዚህ ጋር አንድ ከሆነ እዚህ ጋር ኦልሞስት ትዋይስ ይሆናል። እዚህ ጋር 10 ከሆነ እዚህ ጋር በ20 ኒውተን ፎርስ ፑሽ ያደርገዋል ማለት ነው ወደዛ። ስለዚህ ምንድነው አሁን እዚህ ጋር ያየነው እንደዚህ ቻርጅ ፓርቲክሎች አዳፕ እንደሚጨምሩ አንድ ላይ ሄደው ሞር ኤፌክት እንደሚሰጡ እና ይሄኛው ልክ እንደዚህኛው በሁሉም ዳይሬክሽን ነው። እዚህ ጋርም አንድ ቻርጅ ፓርቲክል ቢኖር እሱንም በዛኛው በደብል ፎርስ ያደርገዋል ማለት ነው በሁሉም አቅጣጫ። the same thing ደግሞ አሁን ለምሳሌ ፖዚቲቭ እና ኔጌቲቭ ብናደርጋቸው አንድ ላይ እዚህ ጋር አንድ ሳጥን ወስደን አንድ ኤሌክትሮን አንድ ፕሮቶን ፓርቲክል ወስደን ቦክስ ውስጥ ብናደርጋቸው ያየነው የቅድም ኤሌክትሪክ ፊልዳቸው ወዴት ነው? ፖዚቲቭ ቻርጆች ወደ ውጭ ነው፣ ኔጌቲቭ ቻርጆች ደግሞ ወደ ውስጥ ነው። ማግኒቲዩዳቸው የኤሌክትሮን እና ፕሮቶን ማግኒቲዩድ ማለት ኃይላቸው ምን ያህል ኃይል በአንድ ፎርሳቸው ማለት ነው። ለምሳሌ እነዚህ ሁለቱ ኤሌክትሮን እና ፕሮቶን እንበልና እዚህ ጋር ከፓርቲክሉ በ1 ሜትር ውስጥ ከዚህ ጋር ፓርቲክሉ በ1 ሜትር ውስጥ አንድ ቻርጅ ፓርቲክል እናስቀምጥ እንበል። ይሄ የሚገፋበት ኃይል እና ፎርሱ ይሄ የሚስብበት ኃይል ኦልሞስት አንድ አይነት ነው። እዚህ ጋር በ10 ኒውተን የሚገፋው ከሆነ እዚህ ጋር ደግሞ በ10 ኒውተን ነው የሚስበው። ስለዚህ ማግኒቲዩዳቸው አንድ አይነት ነው። ዳይሬክሽኑ ግን ይሄ አቅጣጫው ማለት ነው። ይሄ ወደ ውስጥ ነው የሚስበው፣ ይሄ ወደ ውጭ ነው። ስለዚህ እንደዚህ ሲሆን ምንድነው የሚፈጠረው? የኤሌክትሮኑ ወደዚህ አንድ ፓርቲክል እዚህ ጋር ብናስቀምጥ እሱን ቻርጅ ፓርቲክል ኤሌክትሮኑ ምንድነው የሚያደርግ የሚፈልገው? ወደዚህ ለምሳሌ በ10 ኒውተን ፎርስ ወደዚህ ማድረግ ይፈልግ፣ ፕሮቶኑ ምንድነው የሚያደርግ የሚፈልገው? በ10 ኒውተን ፎርስ ፑሽ ማድረግ የሚፈልገው። ይሄ ምን ይሆናል? ካንስል አውት ያደርጋል ማለት ነው። ስለዚህ ኒውትራል ይሆናል፣ እዛው ነው የሚሆነው፣ ምንም ኤፌክት አይኖረውም ማለት ነው። ልክ እንደ ኒውትሮን ፓርቲክል። ስለዚህ ሶ ፋር ኤሌክትሪክ ፊልድ ምን እንደሆነ አየን። በምን ያህል ፎርስ አንድን ፓርቲክል የሚገፋበትን አየን እና አንድ ላይ ስናደርጋቸው አንድ አይነት ሲሆኑ እንዴት አዳፕ እንደሚያደርጉ
ይሄ በሁለት ነው ያየነው። 3ም ሲሆን ደግሞ በ3 4ም ሲሆን 4 በቃ እየጨመረ ፓወሩ ኤሌክትሪክ ፊልዱ እየጨመረ እንደሚሄድ ደግሞ ኒውትራልም ማድረግ እንደሚቻል ሁለቱን እንደዚህ ተቃራኒ ሲመጡ ካንስል አውት እንዴት ነው የሚያደርጉ ይሄን አይተናል። ስለዚህ ይሄ ሁለተኛው ነው። አሁን ወደ ካፐር አተማችን ስንመጣ እንደ ቅድም እንዳየነው በቦክስ ማድረግ እንችላለን። ይሄኛውንም እንሞክርና ለምሳሌ ይሄኛውን እዚህ ውስጥ ያሉትን ባይ ኤነርጂ ሌቭላቸው የዚህኛው በጣም የራቀ ነው። ወደሱም ብዙ አንሄድም፣ ግን ይሄኛውን ቦክስ ውስጥ ብናስገባቸው የመጨረሻውን ሳናካትት ምን ይሆናል? እዚህኛው እዚህ ውስጥ 29 ፕሮቶኖች አሉ ቦክስ ውስጥ ማለት ነው። 29 ፕሮቶኖች አሉ። ስንት ኤሌክትሮኖች አሉ? እዚህ የሚሆነው 28 ኤሌክትሮን። ስለዚህ ይሄኛው ምንድን ነው የሚሆነው? ስላይት ትንሽ ፖዚቲቭሊ ቻርጅ ፓርቲክል ነው የሚሆነው ማለት ነው። ስለዚህ ይሄንን በምንድን እናደርገዋለን? ይሄንን ስንጽፈው ዝም ብለን እንደዚህ አድርገን ፕላስ እናደርግበታለን። ይሄ አሁን የፖዚቲቭ አየን ነው የሚሆነው ማለት ነው። እና አንዱኛውን ኤሌክትሮን ደግሞ ዝም ብለን እንደዚህ አድርገን ኤሌክትሮኑን ደግሞ እዚህ ጋር እናስቀምጠዋለን። አንድ እሱ ነው። አሁን ምን ይሆናሉ? ሁሉም ካፐር እንደዚህ የካፐር አተሞች አንድ ላይ ሲሆኑ ምን ይሆናሉ? ለምሳሌ እዚህ ጋር አንድ ብንጨምር ምን ይሆናሉ? አሁን ይሄኛው የኤነርጂ ከዚህኛው ይሄኛው ኦልሞስት የመጨረሻው ሼል ላይ ያለው እና ብዙም ኤነርጂ ሪኳየር አያደርግም፣ ብዙ ኤነርጂ አይጠይቅም። ይሄኛውን ወደ ሌላ ለማባረር ወደ ሌላ እንዲሄድ ለማድረግ ይህን ትንሽ ኤነርጂ አፕላይ ብናደርግበት ይሄ ቶሎ ወደዚህ ጃምፕ ላያደርግ ይችላል፣ ወደ ሌላ ካፐር አይተም ከዚህም ወደዚህም እና ኢዝሊ ጃምፕ አራውንድ ከአንዱ ወደ አንዱ ይሄዳሉ እና ሙቭ ከአንዱ ወደ አንዱ እየዘለሉ ይሄዳሉ። እና ወደዚህ ብንመለስ ወደ ገመዱ ማለት ነው። እነዚህ ብዙ እንትኖች አሉ፣ ካፐር አተሞች አሉ። ብዙ ካፐር አተሞች አሉ። አሁን እነሱን ካፐር አተሞች ኤሌክትሮኖች ከአንዱ ወደ አንዱ እንደዚህ ጃምፕ አራውንድ እየዘለሉ እናው የምናያቸው። አሁን እዚህ ዙም አድርገን የቀድሙን ገመድ ላይ ብናይ ማለት ነው ከአንዱ ወደ አንዱ እያደረጉ ይዘላሉ። ለምንድን ነው ኤሌክትሮኖቹ ብቻ የሚይዙት? ለምንድን ነው ሌላው የማይሄደውም ካለን ይሄ በጣም ትልቅ ስለሆነ ነው። ከኤሌክትሮን ጋር ስናወዳደረው አንዱ ፕሮቶን ወይ ኒውትሮን የዚህኛውን ኤሌክትሮንን 1800 እጥፍ ነው፣ ወደዛ አካባቢ ነው ክብደቱ ማለት ነው አንዱ ብቻ። እና ደግሞ ይሄን ሁሉ ወደ 29 እና 34ቱ ወደ 63ቱ ምን ያህል ሂውጅ እንደሆኑ ከኤሌክትሮኑ ጋር ስናወዳደሩ። ስለዚህ ኤሌክትሮኖቹ እነዚህ ኦልሞስት ስታቲክ ናቸው፣ ምንም አይንቀሳቀሱም። ኤሌክትሮኖቹ ናቸው ከአንዱ ወደ አንዱ የሚሄዱት። እሱን አንድ ማወቅ ያለብን እሱን። ስለዚህ ኤሌክትሮኖቹ ከዚህ ወደዚህ ራንደምሊ ነው ሙቭ የሚያደርጉት፣ ከዚህ ወደዚህ። እሱን ከየት ነው ኤነርጂውን የሚያገኙት? እነዚህ አሁን እነዚህን ሙቭ ለማድረግ ኤነርጂ ያስፈልጋል። ከየት ነው የሚያደርጉት የሚለው እሱ ሩም ቴምፕሬቸር ላይ ሲሆን፣ ቴምፕሬቸር ቤዚክሊ ኤነርጂ ነው። የኤነርጂ ሌቭሎች ሞር ቴምፕሬቸሩ በጨመረ ቁጥር ሞር ኤነርጂ አለው ማለት ነው ሲስተሙ።
ስለዚህ ምንም አሁን ሩም ቴምፕሬቸር ማለት እንደዚህ ምንም አይነት ያልቀዘቀዘ ያልሞቀ እንደዚህ ሩሙ ስንሆን እንትናቸው ኦልሬዲ ኤነርጂ አላቸው። ስለዚህ ያ ኤነርጂ የምናየው በዛ ነው ጃምፕ አራውንድ እንደሚያደርግ። ስለዚህ ይሄን አንዳየን ኤሌክትሮኖች ሙቭ እንደሚያደርጉ አየን በዚህ ዙም አድርገን ማለት ነው። እሺ አሁን ስለዚህ ስለ ኤሌክትሪክ ፊልድ አየን፣ ስለ እንዴት አንድ አይነት ቻርጆች ሲበዙ እንዴት ኤሌክትሪክ ፊልዳቸው እንደሚጨምር ወይም እንዴት ካንስል እንደሚያደርግ ኒውትራል እንደሚሆን አይተናል። አሁን እዚህ ገመዱ ጋር እንመለስ። ገመዱ ጋር ሄደን አሁን አንድ እንትን ነገር እናደርግ። አሁን ኤሌክትሮኖቹን በአንድ ቦታ እናደርጋቸው እንበል። ሌላ ኤሌክትሮኖች አምጥተን እዚህ ጋር ኤሌክትሮኖቹን እንደዚህ እናደርጋቸው በማይነስ ያው ትንንሾች ናቸው ግን እንደዛ እናደርግ በማይነስ አድርገን እዚህ ጋር ደግሞ ብዙ የካፐር አዮኖችን ማለት ይሄኛ ኤሌክትሮኖቹን አስለቅቀን ወደዚህ አምጥተናቸው እንደዛ እናስብ። ከዚህ እንደዚህ አይነት አተሞችን ይሄኛውን አንስተን ኤሌክትሮኑን እናመጣና እዚህ ጋር እናደርገዋለን። እነዚህን ግን የቀሩትን which is እነሱ ምንድነው የሚሆኑት የፖዚቲቭሊ ቻርጅ አዮን ይሆናሉ። እነሱን እዚህ ጋር እናደርጋቸዋለን። ስለዚህ እነሱን እንደዚህ እናደርገን እንሰራለን። አሁን ምን ይሆናል እንደዚህ ስናደርግ? እሺ አሁን ቅድም ባየ ነው አንድ አይነት ሲሆኑ እንደዚህ ቻርጆች አንድ ላይ ሲሆኑ ምን ያደርጋሉ? የሆነ ቢልድ አፕ ያደርጋሉ አይደል? ስለዚህ እዚህ ጋር ያሉት ፖዚቲቭ ቻርጅ ፓርቲክሎች ኤሌክትሪክ ፊልዳቸው ምን እየሆነ ይመጣል? በጣም ሀይ እየሆነ ይመጣል። ከዚህ ወደዚህ ኤሌክትሪክ ፊልድ ይኖራቸዋል። ኤሌክትሪክ ማግኒቲዩድ ኤንድ ዲሬክሽን አለ። ስለዚህ ኤሌክትሪክ ፊልዱ እንደዚህ ይሆናል። የኤሌክትሮኖቹ ደግሞ ምን ይሆናሉ? አትራክት እነዚህን ኦፖዚት እንትኖቹ አትራክት ያደርጋሉ። ስለዚህ ወደ እነሱ መሄድ ይፈልጋሉ አይደል? ስለዚህ ይሄ ምን ተፈጠረ? ኤሌክትሪክ ፊልድ ተፈጠረ ማለት ነው። ኤሌክትሪክ ፊልድ ደግሞ ምንድን ነው የሚያደርገው ካየን እዚህ ጋር ቅድም እንዳየ ነው እዚህ ጋር ዝም ብሎ አንድ ቻርጅ ፓርቲክል ብናደርግ ምንድን ነው የሚሆነው? ኤሌክትሮን ከሆነ ወደ ውስጥ ይስበዋል። እዚህ ጋር አሁን ኤሌክትሮን ብናደርግ እዚህ ጋር ኤሌክትሪክ ፊልድ አለ ፖዚቲቭ። እዚህ ጋር ብናደርግ ምን ያደርጋል? በሆነ ፎርስ በዚህ ስፔሲፋይድ በሆነ ፎርስ አንድን ቻርጅ ፓርቲክል ይግፈዋል ወይ ይስበዋል ቤዝድ ኦን ቻርጅ። ይሄም እንደዛ ስለተፈጠረ እዚህ ጋር ያሉት ኤሌክትሮኖቹ ቅድም ራንደምሊ የሚዘሉት ወዴት መሄድ ይጀምራሉ? ወደዚህ መሄድ ይጀምራሉ። ቢካዝ ፎርስ አላቸው። አሁን ወደዛ የሚወስዳቸው ፎርስ ኤሌክትሮኖቹን ይሄኛው ፊልድ ኦልሬዲ ክሬት ስለሆነ ይሄ አሁን ኦልሬዲ ኢምባላንስ ነው። እነዚህ ኤሌክትሮኖች ምን ማድረግ ይጀምራሉ? ሙቭ ማድረግ ይጀምራሉ። ወደዚህ እዚህ ጋር ያሉት ምን ማድረግ ይጀምራሉ? ወደዚህ ጋር መሄድ ይጀምራሉ። እዚህ ጋር ባዶ የነበረውን ኦልሬዲ የለፍት ያደረጉት ባዶ የቀረውን ወደዛ ይገባሉ። ስለዚህ አሁን ምን እየሆነ ይመጣል? ኤሌክትሮኖቹ ሙቭ እያደረጉ ይመጣሉ። ወደዚህ ድሪፍት እያደረጉ ይመጣሉ። ይሄ ሙቭመንት ምንድን ነው የሚባለው? ካረንት ነው የሚባለው። ወይም ደግሞ በአብሬቬሽን አይ ካረንት ምንድን ነው? የኤሌክትሮኖች ወደ አንድ ዳይሬክሽን ሙቭ ሲያደርጉ መሄድ ሲጀምሩ ቢካዝ ኦፍ ይሄኛው ኢምባላንስ ሙቭ ሲያደርጉ ምንድን ነው ካረንት። ኤሌክትሪሲቲ የምንለው እሱ ነው። እንደዚህ በአንዴ ሙቭ ኤሌክትሮኖቹ እንደዚህ ሙቭ ማድረግ ወደ አንድ ዳይሬክሽን መሄድ ሲጀምሩ ድሪፍት ማድረግ ሲጀምሩ እሱን ካረንት እንለዋለን። ካረንት ቤዚክሊ የሚነግረን አንድ ፖይንት ላይ አሁን ለምሳሌ እዚህ ጋር እንበል ምን ያህል ኤሌክትሮኖች
በዛ ፖይንት ላይ ሙቭ ያደርጋሉ ፐር ሰከንድ፣ በአንድ ሰከንድ ውስጥ ምን ያህል ኤሌክትሮኖች ሙቭ ያደርጋሉ የሚለው ነው። እና እሱን ሜዥርመንቱ ምንድነው? በአምፕስ አምፕሬጅ ወይም በአምፕ ነው ሜዥር የምናደርገው። በብዛት ስለ ኤሌክትሪሲቲ ሲነሳ ምን ያህል አምፕ ነው ያለው ከረንቱ ምናምን ሲባል ሰምታችኋል። ስለዚህ ስለ እሱን ነው የሚናገር። እሱን ካየን በኋላ አንድ ኢምፖርታንት ነገር ደግሞ እኔ ስቲል ባየናቸው አይዲያዎች ተጠቅመን ማለት ነው እንትን አሁን በእንደዚህ ካፐር አይተሞችን ተጠቅመን አንድ ሰሃን እንስራ ነው። እንደዚህ ሰሃን ነገር 2 ሰሃኖች እንስራ። አንድ ከዚህ እንስራ እና እነዚህ ሰሃኖች የሰሩት ከእንደዚህ ናቸው፣ ከካፐር አይተሞችን እንደዚህ ኤሌክትሮኖችን ኢዚሊ ሙቭ ማድረግ እንችላለን፣ ኢዚ መውሰድ እንችላለን፣ ኢዚ ጊቭ አፕ ማድረግ እንችላለን። ስለዚህ አሁን አንድ መሽን አለ እንበል። እዚህ ጋር እንደዚህ አንድ መሽን አለ። ይሄ መሽን ምንድን ነው የሚያደርገው? ከዚህ ጋር እንደዚህ እዚህ ጋር ይሄ በፕሌቱ የተሰራው ሳህኑ የተሰራው በካፐር። ስለዚህ ይሄ መሽን ምንድን ነው የሚያደርገው? እነዚህን እንትኖች ኤሌክትሮኖች ይወስዳቸዋል፣ ነጥሎ ይወስዳቸውና ወደዚህ ያስቀምጣቸዋል። እዚህ ጋር አሁን ኤሌክትሮን ካፐሮች አሁን እዚህ ጋር ሌላ ማድረግ እንችላለን። ባይ ዘ ወይ ይቀበላል። ስፔሻሊ በካፐር አንድ ላይ ሲሆኑ አንድ ላይ አግሪጌት ሲሆኑ በአንድ ሲያደርጉ ሞር መቀበል ይችላሉ። ስለዚህ ከዚህ ወስዶ ከላይ ማለት ነው ከላይ ያለውን እስከ ሳህኑ ላይ ያለውን ካፐሮች ወይ ኤሌክትሮኖች እየወሰደ ወደ ታች ያደርጋል እንበል። ይሄኛው መሽን ከዚህ ይወስዳል ወደዚህ ጋር ያደርጋቸዋል፣ ከዚህ ይወስዳል ወደዚህ ጋር ወደዚህ። ስለዚህ ከወሰነ ጊዜ በኋላ ምን ይሆናል? ይሄኛው ሳህን ብዙ ኤሌክትሮኖች ይኖሩታል፣ ይሄኛው ሳህን ደግሞ ብዙ ኤሌክትሮኖች ይጎሉታል ስንል ምንድነው? ቅድም አሁን ይሄኛውን ስንወስደው ይሄ ፖዚቲቭሊ ቻርጅ አዮን ፓርቲክል ይሆናል። ስለዚህ እዚህ ጋር ምን ይሆናሉ? ብዙዎቹ ፖዚቲቭ ይሆናል ማለት ነው። እዚህ ጋር ደግሞ ብዙ ኤሌክትሮኖች ስላሉ ብዙ ኔጌቲቭ ቻርጅ ፓርቲክል እዚህ ጋር ይሆናሉ ማለት ነው። አሁን ምን ተፈጠረ? ኤሌክትሪክ ፊልድ ተፈጠረ። ኤሌክትሪክ ፊልድ ያየ ነው ምንድነው? በአንድ ላይ ቢልድ ሲሆኑ ምን ይሆናሉ? ኤሌክትሪክ ፊልዱ እየጨመረ ይሄዳል። ኤሌክትሪክ ፊልድ ተፈጠረ ማለት ነው። ከዚህ ወደዚህ ለመሄድ ይሄ ማሽኑ ምንድነው? ከዚህ ወደዚህ እንዳይሄዱ ይከለክላቸዋል። ከዚህ ወደዚህ ብቻ ነው የሚወስደው። ይሄ አፐተሪክም። ስለዚህ እንበልና ይሄን ገመድ እዚህ ያየውን ገመድ እናረዝሙና እንጨምርበታለን። ከዚህ ጋር አንዱን ገመድ እዚህ ጋር እናደርጋለን። ከዛ እንወስደውና እዚህ ጋር እናነካዋለን። አሁን ምን ተፈጠረ? ይሄኛውን ኦልሬዲ እዚህ ጋር ያደረግነውን ፈጠር ነው ማለት ነው። እዚህ ጋር ቅድም ብዙ ኤሌክትሮኖች አስቀመጥን ብለናል። እሱ እዚህ ጋር ብዙ ፖዚቲቭ አሁን ቀረ ብለናል። እዚህ ጋር ያነች እዚህ ጋር። ስለዚህ ምን መሆን ይጀምራል? ኤሌክትሮኖች ወደ አንድ ቦታ መሄድ ይጀምራሉ። ማለትም እዚህ ጋር አሁን ብናይ ኤሌክትሮኖቹ ወደዚህ መሄድ ይጀምራሉ። ከዚህ ወደዚህ ይሄ ኤሌክትሪክ ፊልዱ ኤክስቴንድ ያደርጋል ማለት ነው። በዋይሩ ላይ ኤሌክትሪክ ፊልዱ በየቦታው እንደዚህ ነው የሚሆን ኤሌክትሪክ ፊልድ። ከዛ እዚህ ጋር ያሉት ኤሌክትሮኖች ምን ማድረግ ይጀምራሉ? በዚህኛው ኤሌክትሪክ ፊልድ ሙቭ ማድረግ ይጀምራሉ። እዚህ ጋር ያሉት ሙቭ ማድረግ ይጀምራሉ። እዚህ ጋር ያሉት። ስለዚህ ምን ተፈጠረ? አሁን ኤሌክትሮኖቹ ወደዚህ መሄድ ይጀምራሉ፣ እዚህ ጋር ይደርሳሉ። እዚህ ጋር ሲደርሱ ምንድነው ይሄ መሽን የሚያደርገው? እነሱን ይወስዳል፣ ከዛ ወደዚህ እንዳይደርሱ ያደርጋቸዋል፣ ወደዛ እንዳይሄዱ ያደርጋቸዋል ማለት ነው። ይሄ ምንድነው? ይሄ እንትን ባትሪ ነው። ባትሪ
ቤዚክሊ ቅድም ያየነው ባትሪ እንደዛ ነው የሚያደርገው። ይሄ ማሽኑ ምንድን ነው? የኬሚካል ሪያክሽን ነው። እዚህ ጋር ኬሚካሎች አሉ። ኬሚካሎቹ ምንድን ናቸው? ኤሌክትሮኖችን ይወስዳሉ። ኤሌክትሮኖችን የሚፈልጉ ናቸው። ኤሌክትሮኖችን ወስደው የሆነ ኬሚካል ሪያክሽን ይሰሩና ወደ አንዱ ሳይድ ብቻ ሙቭ እንዲያደርጉ ያደርጉታል። ስለሱ ብዙም አንሄድም። ብቻ ግን there is a chemical reaction እነሱን ኤሌክትሮኖችን ወስዶ ወደዛ ያደርጋል። ባይ እሱ ኬሚካል ሪያክሽን ሲያልቅ ባትሪ ይሞታል ማለት ነው። ከዚያ እኔ እንጥለዋለን። ለምን? ከዚህ ኤሌክትሮኖችን የሚወስድ ይጠፋል ማለት ነው ያ ኬሚካሉ ሲያልቅ። ይሄ ነው ቤዚክሊ ባትሪ ማለት። ስለዚህ አሁን ስለ ኤሌክትሪሲቲ ምን እንደሆነ ኦልሬዲ በዚህ ጋር አየን ማለት ነው። ይሄኛው መሽን ይወስዳል እዚህ ያለው እንትኑ ማለት ነው። ከላይ ቤዚክሊ ይሄ ነው። እዚህ ጋር ሁለት ፕሌቶች አሉ ያየናቸው። እዚህ ጋር ይሄኛው ብዙ የጎደለው ኤሌክትሮኖቹ የተወሰዱበት ማለት ነው። እንደዚህ አተሞች የተወሰዱበት፣ እዚህ ጋር ደግሞ ብዙ ኤሌክትሮኖች ያሉት ማለት ነው። ስለዚህ አሁን ባትሪ እንደዚህ ቁጭ ብሎ ስታየው እዚህ ጋር ብዙ አለው፣ እዚህ ጋር ትንሽ ያለው መሄድ ይፈልጋሉ ከዚህ ወደዚህ። ግን ውስጡ ያለው ኢንሱሌተር ነው፣ እንዳይሄዱ ያደርጋቸዋል። ስለዚህ አሁን ይሄ ራሱ ብቻውን ኤሌክትሪክ ፊልድ አራውንድ አለው ማለት ነው። እሱን በገመድ ቅድም እንዳየነው ገመድ ስናደርግለት መሄድ ጀመረ ማለት ነው። እና እዚህ ጋር አምፖል ብናደርግ ይህንን ከማየታችን በፊት ስለ ወርክ በፊዚክስ ክላስ ድሮ እንደተማር ነው ወርክ ኢኳል ቱ ፎርስ ታይምስ ዲስታንስ ነው። አሁን ለምሳሌ እዚህ ይሄኛውን ፔንስል ላይ ስራስ ላይ ፎርስ አፕላይ አድርጌ የሆነ ዲስታንስ ሙቭ ካረጉት there is work has been done on this pencil ይባላል። የተወሰነ ፎርስ ተጠቅሜ የሆነ ምን ያህል ዲስታንስ ሙቭ አድርጌዋለሁ። አሁን እንደሱ በኤሌክትሪክ ፊልድም ላይ ማየት እንችላለን። ኤሌክትሪክ ፊልድ አሁን አንድ ፓርቲክል እዚህ ጋር ብናደርግ እና እሱ ፓርቲክል ከሄደ ወደ አንድ ዳይሬክሽን ከሄደ የሆነ ዲስታንስ ሙቭ ካደረግ ነው እሱ በፎርስ ተጠቀምን ከዚህ የሆነ ዲስታንስ ሄደ። ስለዚህ ወርክ has been done ነው። ስለዚህ እሱም ዲስክራይብ ያደርጋል በዚህ በኤሌክትሪክ ፊልድ ማለት ነው። እና ወርክ እሱን አየን። አሁን ደግሞ ፖቴንሻል ኤነርጂ ነን። ፖቴንሻል ኤነርጂ ለምሳሌ ይሄ ስፕሪንግ ቢሆን ስፕሪንጉን እንደዚህ ጭምድድ ባረገው እና እዚህ ጋር ስራስ ባረግ ስራሱን ይገፋዋል የተወሰነ ዲስታንስ። ስለዚህ ምንድነው አሁን ይሄኛው ስፕሪንግ ፖቴንሻል ኤነርጂ አለው ማለት ነው። ፖቴንሻል ኤነርጂ ማለት ኃይል አለው። አሁን እንደዚህ ባጨማደድኩት ቁጥር ኃይሉ ምንድነው? የመግፋት ኃይል አለው። ይህን ስራስ ወደዚህ የመግፋት ኃይል አለው። የለነው ብዙ አሪፍ ኢሉስትሬሽን አይደለም፣ ግን በጣም እንደዚህ አንድ ስፕሪንግ እንደዚህ ስብን እዚህ ጋር ብናደርገው ይህንን ስንለቀው ስራሱን የመግፋት ኃይል አለው። እሱ ፖቴንሻል ኤነርጂ ነው። ይሄም በኤሌክትሪክ ፊልድ ካየ ነው ፖቴንሻል ኤነርጂ አለ አይደል? ይሄ ባትሪ የእነዚህን የመግፋት እነዚህ ኤሌክትሪክ ቻርጆችን የመግፋት ኃይል አለ፣ ግን ቁጭ ብሏል ኮኔክት ካላደረግንበት ማለት ነው። እንደ ሽቦ ማለት ነው። ሽቦውንም እንደዚህ ኮምፕረስ አድርገን ጨምቀ ነው ከያዝ ነው ኃይል አለው፣ ግን አልለቀቅ ነው። ከለቀቅ ነው ምን ይሆናል? ፑሽ ማድረግ ይችላል፣ ወርክ ማድረግ ይጀምራል ማለት ነው። ስለዚህ there is a connection አላቸው በኤሌክትሪክ ፖቴንሻልን በዩ ድኖት እናደርገው። ኤሌክትሪክ ፖቴንሻሉ equals to electric potential equals to the work has been more technically changing electrical potential በኔጌቲቭ ወርክ
ይሄ ኔጌቲቭ ወርክ ምንድን ነው የሚያሳየው? አንድ ለምሳሌ ስፕሪንጉን እንደዚህ የተጨመደውን ስፕሪንግ ብንለቀው ይህን ፑሽ ሲያደርገው ፖዚቲቭ ወርክ አደረገበት። ግን ይሄኛውን ስፕሪንጉን ስናጨማድደው ስፕሪንጉ ላይ ኔጌቲቭ ወርክ ነው እያደረግን ያለ ነው። የአዘር ዲሬክሽን እየቀየር ነው ማለት ነው። ፖዚቲቭ ወርክ የሚያደርገው ነው። ኔጌቲቭ ወርክ ደግሞ ፖቴንሻል ኤነርጂውን ስንጨምርለት ማለት ነው። ይሄም ኦልሞስት እንደዛ ነው። የዚህ ውስጥ ያሉት ኬሚካሎች ወስደው እነዚህ ፍሪ ኤሌክትሮኖችን አገንስት ቻርጅ አገንስት ኤሌክትሪክ ፊልድ ፑሽ ሲያደርጉት ኔጌቲቭ ኤነርጂ ነው ሚን ኔጌቲቭ ወርክ ነው የሚያደርጉት። ፖዚቲቭ ወርኩ ምንድን ነው? እነዚህ ኤሌክትሪክ ፊልዱ ፑሽ የሚያደርገው ኤሌክትሮኖችን ሙቭ ፎርወርድ ሲያደርጋቸው እሱ ፖዚቲቭ ወርክ ነው ማለት ነው። ስለዚህ አሁን the amount of negative work we do on a charged particle, right? እንደዚህ electric charge particle moves ስናደርገው አንድ ቻርጅ ላይ አንድ ቻርጅ ላይ እሱ ምንድን ነው የሚባለው? እሱ ቮልቴጅ ይባላል ወይም ቮልት። ቮልቴጅ ምንድን ነው? ቤዚክሊ ቮልቴጅ ያለ ወይ ስንጽፈው ምንድን ነው? ፖቴንሻል ኤነርጂ electrical potential energy per charge particle እሱ ነው የሚባለው ቮልቴጅ ይባላል። potential energy per charge። ስለዚህ ይሄኛውንም ልክ እንደ ስፕሪንጉን ኃይል እንደምንይዘው ይሄኛውም ፖቴንሻል ኤሌክትሪካል ቻርጅ አለው። እሱን ነው ቮልቴጅ የምንለው ማለት ነው። ኦልራይት ስለዚህ አሁን ምን አየን? ቮልቴጅን አየን፣ ከረንትን አይተናል። ስለዚህ አሁን ወዴት እንደምንሄድ ነገር ወደ ሬዚስተር ስለዚህ አሁን ቮልቴጅን አይተናል፣ ከረንትን አይተናል። ስለዚህ አሁን ደግሞ አንድ ነገር እንፍጠር ነው። እዚህ ይሄ ባይ ዘ ዌይ ሰርኪት ምንድን ነው የሚባለው? ከአንድ እንደዚህ ኤሌክትሮኖች እነዚህ ፉል ኮምፕሊት ሰርኪት ፉሊ ኮምፕሊትድ ማድረግ ሲጀምሩ እንደዚህ ክሎዝድ ሉፕ ሆኖ የተዘጋ ሉፕ ማለት የተዘጋ ኮኔክትድ የሆነ የተያያዘ የተዘጋ ነገር ሲሆን እና ኤሌክትሮኖቹ ደግሞ እና በዛ ላይ ኤሌክትሪክ ከረንት ያ የከረንት ማለት በቃ ኤሌክትሪክ ፍሎ ማድረግ ኤሌክትሪክ ፍሎ ማለት በዛ ክሎዝድ ሉፕ ውስጥ ኤሌክትሮኖች መሄድ ሲጀምሩ እሱ ምን የሚባለው ከረንት እና እሱ ምን የሚባለው ራሱ ዳር ሲስተም ሰርኪት ይባላል። ክሎዝድ ሉፕ ነው። ከረንቱ በአንድ ዳይሬክሽን ነው ኮንቲኒየስሊ ፍሎት የሚያደርገው ማለት በአንድ ሳይቋረጥ ዝም ብሎ ይሄዳል ማለት ኤሌክትሮኖች እሱ ሰርኪት ይባላል። እሱን ካየን ይህን ሰርኪት ላይ አንድ ሞዲፋይድ እናድርገው። እሱ እንበል ይሄኛው ከዚህኛው ሽቦ አልኩኝ ሽቦ ይሄኛው የካፐር ዋየሩን ውፍረቱን እንቀንሰው። አንድ ቦታ ሄደን እዚች ጋር የሆነ በሆነ መሽን እንቀንሰውና እንደዚህ ቀጭን ትሁን። ከዛ እዚህ ጋር ደግሞ መጥቶ ይወፍር እንደተመልሶ ወደ አካባቢ አሜን እንደዚህኛው ይወፍራል። እዚህ ጋር ግን ቆርሰን ወስደናል፣ ቢያንስ ግማሽ አድርገናል እንበል። አሁን ምን ተፈጠረ? እዚህ ጋር ኤሌክትሮኖች እየሄዱ ነው፣ ባትሪ አለ።
ባትሪው እነዚህ ኤሌክትሮኖችን እዚህ ጋር እየወሰደ ወደታች እያደረገ ነው። ኤሌክትሮኖች መሄድ ይፈልጋሉ፣ ፑሽ ማድረግ ይፈልጋሉ። ግን እዚህ ጋር ግን ሲደርሱ ሁሉም መሄድ አይችሉም። ሁሉም ኤሌክትሮኖች መሄድ አይችሉም። እዚህ ጋር ምን አለ? እዚህ ጋር ኦልሞስት ማጆሪቲ ፖዚቲቭ አያን ናቸው። ለምን? እነዚህ ሁሉ ሄደው እዚህ ጋር ደርሰዋል። እዚህ ጋር ደግሞ ኔጌቲቮቹ ብዙ አሉ። እዚህ ጋር ምን ተፈጠረ? ቅድም ባየ ነው። በዚህ ጋር ምን ተፈጠረ? ኤሌክትሪክ ፊልድ ሃየር ኤሌክትሪክ ፊልድ ተፈጠረ ማለት ነው። እዚህ ጋር ኦልሬዲ ኤሌክትሪክ ፊልዶች አሉ። ግን እዚህ ጋር ያለው ኤሌክትሪክ ፊልድ ምን ይሆናል? ሃየር ነው። ከሌሎቹ ኤሌክትሪክ ፊልድ እየጨመረ ነው። ለምን? ዲፍረንሱ ትልቅ ነው ማለት ነው። እዚህና እዚህ የሚሄዱበት እዚህ ጋር ኖርማል ይመጣል ኤሌክትሪክ ፊልዱ። ግን ኤሌክትሪኮቹ እነዚህ መሄድ አለባቸው ወደዚህ። ስለዚህ ኤሌክትሪክ ፊልዱ እዚህ ጋር ምን ይሆናል? ሃየር ነው። እዚህ ጋር ባላንስ ዲፍረንስ ስላለ ማለት ነው። እንዳየ ነው። እዚህ ጋር ባላንስ ዲፍረንስ ሲኖር እዚህ ጋር ብዙ ፒዎች ሲኖሩ ምን ይሆናል? ደብል ይሆናል። በዚህ ጋር ደግሞ ብዙ ኔጌቲቮች አሉ። እሱ ምን ይፈጥራል? ሃየር ኤሌክትሪክ ፊልድ ይፈጥራል። ይሄ ሲፈጠር ምንድን ነው? ቅድም መናገር የነበረብኝ ከአንዱ ኤሌክትሮን ማለት ከአንዱ ወደ አንዱ ሲሄድ ኤነርጂ ሪሊዝ ያደርጋል። ከዚህ ለምሳሌ ወደዚህ ሲሄድ ኤነርጂ ሪሊዝ ያደርጋል። እሱ ኤነርጂ ምንድን ነው? አንዳንዴ እንደ ሂት ነው፣ አንዳንዴ ወይ ፎታን ይላል። ፎታን ደግሞ መብራት የምናየው መብራት ማለት ነው። እሱን ነው የሚልከው እና ይሄ እሱ የሚለያየው እንደ ዲፔንድስ ኦን ማቴሪያል የተሰሩበት ማቴሪያሎች ይለያያል። ግን አሁን በዚህኛው በካፐር ብቻ ከሄደን ማለት ነው እዚህ ጋር ምን መሆኑ ይጀምራል? እዚህ ጋር ሂት ብዙ ለምንድን ነው አሁን ብዙ ፎርስ እያደረግ ነው፣ ብዙ እዚህ ጋር ያሉትን ኃይለኛ እንዲሄዱ እያደረግ ነው። ብዙ ፓወር ጨምረንበት ማለት ነው። ኤሌክትሪክ ፊልዱ ሀይ ስለሆነ እንደዛ ሲሆን ምን ሆን ይጀምራል? ይሄኛው መሞቅ ይጀምራል፣ ብዙ ሂት መስጠት ይጀምራል። ይሄ በጣም ቀጭን ከሆነ ደግሞ ምን የሆነ ግሎ እያደረገ ይመጣል። ግሎ ማለት እንደ ኦልሞስት በጣም እሳት ሲሆን መብራት እየሰጠ ይመጣል። ቤዚክሊ እንደሱ ነው የሚሆነው። ግን ማቴሪያሉ ዲፍረንስ ይሆናል። በቫኪዩም ያደርጉታል ምናምን ብዙ እንትን እንዳይቃጠል ቶሎ። እንደዛ ግን ካደረጉት በት ጀነራል ላይት መስጠት ይጀምራል። ሂት እና ሙቀትና መብራት መስጠት ይጀምራል ማለት ነው። ቤዚክሊ እሱ ነው አምፖል። ግን ያየነው ቅድም እነዚህ ኤልኢዲዎች የተለዩ ናቸው ከእነዚህ ከአምፖሎች። እሱን ስለ ትራንዚስተር ስንናገር ስለዚህም ይሄ እንዴት እንደሚበራ እንናገራለን። በት ቤዚክሊ ይሄ ምን እየፈጠረ ነው? ሪዚስት እያደረገ ነው። ከረንት ያልነው የኤሌክትሪክ ፍሎውን እንዳይሄድ እየቀነሰ ነው ኃይሉን። እሱ ምንድን ነው የሚባለው? ሬዚስተር። አሁን ይሄኛው ማቴሪያል ቢኖር ማቴሪያል ስሙን ብናደርግ ሬዚስተር፣ ዲኖት የምናደርገው በአር ነው። ስለዚህ ደግሞ ሜዥርም ይደረጋል ምን ያህል ሬዚስት እንደሚያደርግ። እሱን በምንድን ነው ምናምን በኦምስ ዩዥሊ እንደዚህ አይነት ሲምቦል አይታችሁ ታውቃላችሁ። ኦምስ ይባላል። ስለዚህ አሁን እዚህ ጋር ምን አየን? ለሬዚስተር አወቅን፣ ባትሪ እንደሚሰራ አየን፣ በኤሌክትሪክ ፊልድ ኮኔክት እንዴት እንደሚያደርግ አየን። ኤሌክትሪክ ፊልዶችን ተጠቅመው እንዴት ባትሪ እንዴት እንደሚሰራ፣ ኤሌክትሮኖቹ ሙቭ እንዴት እንደሚያደርጉ፣ መብራት ወይም ሂት ሙቀት እንዴት እንደሚሰጥ ይህን ሁሉ አወቅን ማለት ነው። ስለዚህ ኢን ጀነራል ኤሌክትሪሲቲ እንደዚህ ነው የሚያደርገው። ናው የእነዚህ ኮኔክሽን አላቸው። እነዚህ ከረንት፣ ቮልቴጅ እና ሬዚስተር
በፎርሙላ አላቸው እነሱን ኮኔክት የሚያደርገው። እሱ ምንድን የሚባለው ኦምስ ሎው። እሱ ምንድን ነው ኦምስ ሎው የሚለው? ቮልቴጅ is equal to current times resistor ወይም በሌላ ስንጽፈው current is equal to voltage over resistor። አሁን ቼክ እናድርግ። አሁን እዚህ ጋር በዚህ መሰረት ሬዚስተሩ እዚህ ጋር ሬዚስት የሚያደርገው ማለት የሚቃወመው ነገር ብዙ ከሆነ ሬዚስት የሚያደርገው ብዙ ከሆነ ምን ይሆናል? አሁን ለምሳሌ ይሄኛውን እየቀነሰው በጣም አጭር ባደረግን ቁጥር ኤሌክትሪክ ፊልዱ ምን እየሆነ ይመጣል? እየበዛ ይመጣል። እና ኤሌክትሪክ ከረንቱ ግን ምን እየሆነ ይመጣል? ከረንት ማለት ሙቭ የሚያደርጉት በጣም እየጠበበ ይመጣል። ሁሉም ኤሌክትሮን ሙቭ ማድረግ አይችልም። ስለዚህ ከረንቱ ምን እየሆነ እየቀነሰ ይመጣል። ይሄን በጨመርን ቁጥር ይሄ ደግሞ እያነሰ በመጣ ቁጥር ሬዚስት የሚያደርገው ደግሞ እየቀነሰ ቢመጣ፣ ሬዚስት ማለት በመቃወም እንዳይቃወም ለስ ባደረግነው ቁጥር ምን ይሆናል? አሁን እያወፈር ነው ከመጣ ሞር ኤሌክትሮኖች ሙቭ ማድረግ ይጀምራሉ። ሞር ማድረግ ከጀመሩ ምን ይሆናል? ከረንቱ ሃይ እየሆነ ይመጣል ማለት ነው። ስለዚህ ኢን ጀነራል ይሄን ይመስላል። ስለዚህ ባትሪው፣ ገመዱን እና መብራቱን አይተናል። ኤሌክትሪሲቲ ቤዚክሊ እንዴት ከባትሪው በገመዱ ሄዶ አምፖል ወይ መብራቱን እንዴት እንደሚያበራ አይተናል ማለት ነው። ቤዚክሊ ኤሌክትሮኖች ሙቭ ሲያደርጉ ይሄ ሁሉ የኤሌክትሮን ሙቭመንት ነው። በዚህ ውስጥ ራሱ ኬሚካሎች ናቸው ኤሌክትሮኖቹን ከዚህ ከፖዚቲቭ አውጥተው ወደ ኔጌቲቭ እንዲሄድ የሚያደርጉት ማለት ነው። በአጠቃላይ ይህን ይመስላል። የሚቀጥለው ላይ ስለ ብሬክቦርድ ምን እንደሆነ እናያለን እና ደግሞ ትራንዚስተር ምን እንደሆነ እናያለን። እነሱን እናይና ከዛ ደግሞ እንቀጥላለን።